Dzień, ponad 20 lat. Zamknij. ሰላም ውድ የነጭ ሳር ሚዲያ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በሁለት ልብ ነው የመጣውኝ። ዛሬ የመጨረሻውን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮ ላይክ በማድረግ ጀምሩ። አሁን ወደ ትዕይንቱ ገባለሁኝ። ኬረን ኢዛቤላን ለመጠየቅ እስር ቤት መጣለች። እስር ቤት ስትገባ ወደ ውስጥ ኢዛቤላን እዛ እስረኞች ውስጥ ከበዋት እያሾፉባት ነበር። ኢዛ ኬረን ለምንድን ነው እንድወጣ ያልፈቀዱልኝ? ምንም ማድረግ አልችልም። እንዴት? ከዚህ ለመውጣት ሁሉንም ነገር አደርጋለሁ። ሳዳ ያገኝሻል ትላታለች። እዚህ ቦታዬ እንዳልሆነ አውቃለሁ፣ ግን አንድ ጥያቄ አለኝ። የምን ጥያቄ? ሬቤ ወደ እኔ እንድትመጣ ንገሪያት። ሁሉም ነገር ከእሷ ጋር ደህና መሆኑን ማረጋገጥ እፈልጋለሁ። አንድ ነገር ማወቅ አለብሽ ኢዛቤላ። ምንድን ነው እሱ? ረቢካ ሞታለች እና አሌሃንድሮ እያወሩ ነው። የማይሆን ነው። መለያየት ስሜታችንን አይለውጠውም። ልብሽን መውደድሽን እንድታቆሚ አያደርግሽም። ፍቅራችን ታላቅ ነው፣ ግን ከተለያየን የኤድዋርዶና የኢዛቤላን ስህተት ተቀበልን ማለት ነው። እነሱ ያደረጉብን ሁሉ ትክክል ነው እንደ ማለት ነው። ስለ ልጃችን አስቢ። እሱ ከሚለያየን በላይ ያገናኘናል። አንድ ሰው እንደሚጎዳው በመፍራት መኖር አልፈልግም። ይህ አይሆንም። ልጃችን እናትና አባት ይገባዋል። ምንም አይጎድለውም። እኔ እጎድለዋለሁ። ይህ በቂ አይደለም። ከኤድዋርዶ ጋር እንድሆን ትፈልጋለህ እንዴ? እሱ ከእንግዲህ እኮ አይጎዳንም። ደግሞ ለአንቺን መታገል አላቆምም። ቫኔሳና ሉሲያ እነ ሶፊያ ቤት መጥተዋል እና ስለ እህትሽ በጣም እናዝናለን ይሏታል። ይቅርታ፣ ስለ አንቺ ተሳስቼ ነበር። ልናወራ እንችላለን? ውስጤን ማመን ነበረብኝ። ሳገኝሽ ልቤ ጥሩ ሴት እንደሆንሽ ነገረኝ። ባደረግኩብሽ ነገር ሁሉ ተጸጽቻለሁ ሉሲያ ትላታለች። እኔን እናቴ እንዳሳደገችኝ ልጆችን አሳደግኳቸው። በጣም ተሳስቼ ነበርና ይህን ልነግርሽ ነው የመጣሁት። ስህተቶቼን ማስተካከል ስለምፈልግ ነው። ይቅርታ ለመጠየቅ ምናልባት በጣም ዘግይቶ ይሆናል። አሌሃንድሮ እንዲሰቃይ አልፈልግም። እናም ከአንቺና ከልጅሽ ጋር እስኪሆን ድረስ አንቺን መጠበቅ አያቆምም። የመጀመሪያ የልጅነት ጊዜ አብሬው ማሳለፍ ነው የምፈልገው። እባክሽ ወደ አንቺ እንድቀርብ ፍቀጅልኝ። የኤድዋርዶ ክፋት ከአሌሃንድሮ እንዳይለይሽ እባክሽ ሶፊያ። እሱ በጣም ይፈልግሻል። ይህን አሁን ብቻ በመናገሬ ያዝናለሁ፣ ግን ወደኋላ መመለስ አልችልም። አንድ ተጨማሪ እድል ለምንሻለሁ። ይቅር እንድትይኝ በሚያስችል መንገድ እጓዛለሁ። በእርግጥ ይቅር እልሻለሁ አለቻት ሶፊያ። ግን አሁን አይደለም ትላታለች። ኤድዋርዶ ምን እንደሆነ ታውቂያለሽ። እኛን ለየን እና አሌሃንድሮ ከኢዛቤላ ጋር እንዲሆን ሁሉንም ነገር አደረገ። የፍላጎቱ መጠን ምን ያህል እንደሆነ ፈጽሞ አልተረዳም። ትክክል ነሽ፣ ይገባኛል፣ ግን ሁኔታውን ማስተካከል እፈልጋለሁ። እለምንሻለሁ ሶፊያ። ጊዜው እንዳልሆነ አውቃለሁ፣ ግን ቢያንስ አስቢበት እሺ። በልጅ ልጄ ህይወት ውስጥ መገኘት እፈልጋለሁ እባክሽ ብላ እግዚአብሔር እንዲያጸናት ተመኘችላት። ኤድዋርዶ የአሌሃንድሮን ንብረት በፍተሻ እያመሰቃቀለው ሳለ አሌሃንድሮ መጣበት። ምን እያደረገ እንደሆነ ጠየቀ። እሱ ሲዋረድ ማየት ደስታ እንደሚሰጠው እንደሚያውቅና ያ እንዲሆን እንደማይፈቅድ አሌሃንድሮ ህይወቱን ለማበላሸት እንደቆረጠ እንደሚያውቅ ሲነግረው አሌሃንድሮም ቀድሞውኑ የተበላሸ ህይወት እንዳለውና ህይወቱ በማታለልና በውሸት የተሞላች እንደነበር በመጨረሻም ሁሉም ነገር መጋለጡና ዋጋ እንደሚያስከፍለው ሲነግረው ያን በፍጹም እንደማይፈቅድ ይነግረዋል። አሌሃንድሮም እስር ቤት ውስጥ እንደሚሞት፣ አንተ ከሶፊያ ጋር ልትቆይ ያንንማ እኔም አልፈቅድልህም ይለዋል። አሁንም እድል አለ፣ ለፖሊስ እጅን ስጥ። ነገሮችን በትክክል ለመስራትና አንተን ለአንዴና ለመጨረሻ ጊዜ ለመግደል እድሉ አለኝ። ልክ ነህ ይልና ሽጉጥ ያወጣና ይደቅንበታል። አሌሃንድሮ መጥቶ ሽጉጡን አስጣለው። በጣም ተደባደቡ፣ ተመታቱ። ኤድዋርዶን አንዴ በቡጢ ሲለው
በአጋጣሚ ሽጉጡ ወደ ወደቀበት ሄዶ ተንበረከከ። ከዚያ ኤድዋርዶ ሽጉጡን ያነሳና በሽጉጡ ቂጥ ጭንቅላቱን ይመታውና ጠረጴዛ ላይ ይጥለዋል። ዘሎ ላዩ ላይ ጉብ ይልበታል። ከዛ አንገቱን አንቆ ስቃዩን አሳየው። በገዛ እጄ እገልሃለሁ፣ ሶፊያን ካንተ ወስዳለሁ፣ የእናቴን ፍቅር ካንተ ወስዳለሁ፣ አንተ የማትረባ ብሎ ላዩ ላይ ሆኖ አንቆ ነፍሱን ሊያወጣት ትንሽ ሲቀረው አሊያንድሮ ግን እየታገለ ነፍሱን ሊያቆያት ይሞክራል። ለዚህ ነው ምገልህ፣ የሁለቱን ፍቅር ታጣለህ። አሊያንድሮ ሊሞት ተቃረበ። የዚህኔ ሉሲያ ኤድዋርዶን ጭንቅላቱን መታጣለችው። ኤድዋርዶም አሊያንድሮ ላይ ተዘፈዘፈ። ከዛ አሊያንድሮ እንደምንም ትንፋሽ ካገኘ በኋላ ኤድዋርዶን ከላዩ ላይ ገፍትሮ ይጥለዋል። እንደምንም ብሎ ከተረጋጋ በኋላ የሆነውን ነገር ሲመለከት እናት እያለቀሰች ነው። ኤድዋርዶ ልጄ ገደልኩት፣ ልጄን ገደልኩት፣ አምቡላንስ መጥራት አለብኝ፣ ልጄን ገደልኩት እያለች ታለቅሳለች። ለአምቡላንስ ደውላለሁ እማዬ አይዞሽ ተረጋጊልና አሊያንድሮ ወደ ራሱ ሲመለስ አምቡላንስ ጋር ደውሎ ጠራ። እማዬ ጠርቻለሁ አምቡላንስ ይላታል። ኤድዋርዶ ልጄ አምላኬ እያለች ሉሲያ ታለቅሳለች። ሉሲያ ተጨንቃለች። ለምንድን ነው ዝም ያሉን? ተረጋጊ፣ ያተርፉታል እማዬ፣ እያከሙት ነው። ሉሲያ በጠበጠች፣ አስቸገረቻቸው። አንድ ነገር በሉ እማዬ ተረጋጊ ይሏታል። እባካችሁ ስለ ልጄ የሆነ ነገር በሉ፣ ተረጋጊ እማዬ እያሉ ሊያስቀምጧት ትግል ጀመሩ። ዶክተሩ መጣ። የኤድዋርዶ ቶሬ ዘመዶች ልጄስ? ሉሲያ ጠየቀች። ጉዳት ደርሶበታል። በሚያሳዝን ሁኔታ በቋሚነት ክትትል የሚደረግለት ቦታ እንዳለ እንድታውቁ ፈልጋለሁ። አይናገርም፣ ምላሽ አይሰጥም፣ ሰውነቱን መቆጣጠር አይችልም። እኔ ነኝ እንደሱ ያደረኩት። ሉሲያ አበደች። ኬረን ኤድዋርዶ ወደተኛበት መኝታ ክፍል መጣች። እንዲህ አለችው፣ ህይወትህ በማሽኑ ላይ የተመሰረተ ነው። በሆነ መንገድ የገባውልህ ቃል እውነት ሆነ። ባዶ እጄን አልቀረውም። አመሰግናለሁ ውዴ ብላ ትስመዋለች። ለሁሉም ነገር አመሰግናለሁ። እንድንከባከብህ አትጠብቅ፣ ከአንተ ርቄ እኖራለሁ ብላ ስማው ልትወጣ ስትል ሉሲያ ገባች። ኬረን፣ ሉሲያ እዚህ ስላየሁሽ ደስ ብሎኛል። እኔም እንዲሁ። ይሄ ምንድን ነው አለች ኬረን። እያነበብኩት ነው። እንደሚረዳው ተስፋ አደርጋለሁ እና ስለመጣሽ በጣም አመሰግናለሁ። ኬረን አመስግና ክፍሉን ለቃላት ወጣች። ሰላም ልጄ፣ ኩባንያው ዛሬ በጥሩ ሁኔታ ላይ ነው። ሁሉም ነገር እንዴት እንደተለወጠ ምንም አታውቅም። ያለ ሂሜና ያለ ኢዛቤላ ነገሮች ሁሉ ምርጥ ናቸው። ሶፊያ አባቷና ሴቶችን ይዛ ወደ ትውልድ አገሯ ተመልሳለች። አሊያንድሮ ለልጁ ስጦታ ይዞ ወደ ሶፊያ መጥቷል። እዛ ለመኖር ወስነው አሁን ወደ ባህሩ ገብተዋል። ፍቅራቸው እንደገና አብቧል። ይሄ ነበረ መጨረሻው። ፍቅራቸው እንደገና አብቧል። የዛሬው ትዕይንት ይህንን ይመስላል። ከመጨረሻው ክፍል እንግዲህ ያው ዋና ትዕይንቶች ያልኳቸውን ነው የገለጽኩላችሁ። እና የአሊያንድሮ ቤተሰቦች እህትየው ሁላ እሷን ሶፊያን ይቅርታ ጠይቀዋል። በመጨረሻ ላይ ነው ሁሉም ነገር የተገለጸላቸው። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻው ስለተከታተላችሁን ከልብ